ቡናን ለመጀመሪያ ጊዜ ያገኘችው ፍየል እንደሆነች ያውቃሉ። ኢትዮጵያዊት ፍየል። የፍየሏ ባለቤትም ካልዲ ይባላል። የኛዋ ፍየል ብቻ ሳትሆን ግን ኢንዶኔዥያዊቷ ሉዋክም ቡና ትወዳለች። ሉዋክ ማለት በኢንዶኔዥያ ጫካ ውስጥ የምትገኝ ከድመት ዝርያ የምትመደብ እንስሳ ናት። ጥሬ ቡና ነፍሷ ነው። ሊለቀም የደረሰ ትርክክ ብሎ የቀላ የቡና ፍሬ ደግሞ ጥፍጥናው እጅ ያስቆረጥማል። እንደነገርናችሁ ሉዋክ ጣፋጭ ነገር ትወዳለች። በምትኖርበት ደን ውስጥ የሚገኝን የጫካ ወይም ወፍ የዘራው ቡና አንድ በአንድ እየለቀመች በፍቅር ታጣጥመዋለች። ነገር ግን ትናንሽዬ መንጋጋዎቿ ቡናውን አድቅቆ ለመፍጨት አቅም የላቸውምና ገለባውን እየፈለቀቀች ብቻ ቡናውን ትውጠዋለች። ከዚህ በኋላ ተፈጥሯዊ ሂደቷን ጠብቃ አንድ በአንድ እያጣጣመች የዋጠችውን ቡና እንዲህ ሰብሰባ አድርጋ በካካ መልክ ታስወግደዋለች። የሷ ካካ ግን እንደ ዘመዶቿ የትም ወድቆ አይቀርም። ካካዋን በጉጉት የሚጠባበቁ ገበሬዎች አንድ በአንድ እየለቀሙ ስብስብ አድርገው ያነሱታል። ቀጥሎ ይታጠባል፣ ንጹህ ቡና ይወጣዋል፣ ይቆላል፣ ይፈጫል። ይህንን መስሎ ለዓለማችን ቢሊዮነሮች በልዩ ክብር ይቀርባል። ለምን ለቢሊዮነሮች ብቻ ካላችሁኝ መልሱ ቀላል ነው። እነሱ ካልሆኑ እኛማ ኬት አምጥተን እንገዛዋለን? ይህቺ የምትመለከቷት አንድ ስኒ የሉዋክ ቡና ለምሳሌ 325 ፓውንድ ወይም 56,000 ብር ነው የምትሸጠው። ቡናውን እቤት አስቀምጬ በየቀኑ አጣጥመዋለሁ ካሉም የ1 ኪሎ ዋጋ እንንገሩት። 1 ኪሎ ከሉዋክ ካካ የተገኘ ቡና 5000 ዩሮ ነው የሚሸጠው። 700,000 የኢትዮጵያ ብር መሆኑ ነው። ለመሆኑ ይህ ቡና ለማመን እስኪ ከብደን ለምን ውድ ሆነ? ምክንያቱ ከቡናው አመራረት ጀርባ ያለው ታሪክ ነው። ጥሬ ቡናው በሉዋክ ተበልቶ ካካውን እስኪወጣ በተፈጥሯዊው ፈርመንቴሽን ውስጥ ያልፋል። በሉዋክ ሆድ ውስጥ እያለም በኢንዛይሞቹ አማካኝነት በውስጡ ያለው አሲዲቲ ተመጦ ስለሚወጣ መራርነቱ ቀርቶ ለስለስ ያለ ልዩ ቃና ያለው ቡና ይሆናል። ሉዋኮች ደግሞ ዓለማችን ላይ በቁጥር ጥቂት ናቸው። ለዓለም ቡና ወዳዶች የሚበቃ መጠን ያለው ቡና አይበሉም፣ አይጸዳዱም። ይህ የምርቱን መጠን ያሳንሰዋል። ብዙ ፍላጎትና ትንሽ አቅርቦት ሲገጣጠሙ ዋጋ ይጨምራል። ሀብታሞች ደግሞ ጥሩ ነው፣ ውድ ነው፣ በተለይም ብዙ ሰው ሊያገኘው አይችልም ከተባሉ የተጠየቁትን ይከፍላሉ። በዛ ላይ ጫካ ጫካውን እየዞሩ የሉዋክ ካካ መልቀሙ በራሱ ከፍተኛ የሰው ኃይል የሚጠይቅ ወጪ ያለው ሥራ ነው። በብዛት አለመገኘቱ የሉዋክን ቡና በዓለም ገናና በዋጋም ውድ አደረገው።